ሰላም እንዴት ናችሁ? ዛሬ ደግሞ የኔ መሰለ ስጎ ሰርቻለሁኝ። ለምንድን ነው የሰራሁት? አሁን የፍልሰታ ጾም ስለሆነ እኔ ደግሞ ታውቃላችሁ የምኖረው ማዳም ቤት ነው። ሁል ጊዜ ሽንኩርት ሽታ ምናምን የበርበሬ ቁሌት ሽታ እንትን ማለት አትችሉም፣ ሰው ቤት ስለሆንኩኝ ማለት ነው። ስለዚህ አንዴ እንደዚህ ስጎ ሰርቼ ለሁለቴ ለሶስቴ ለአራቴ ምናምን የሚሆን ሰርች ፍሪጅ ማስቀምጠው እና በአሁኑ እንግዲህ ለእናንተም ለምን አላሳያችሁም ስሰራ ብዬ እንግዲህ እንደምታዩት ሽንኩርቴ በዛ አድርጌ ነው የከተፍኩት። ዶሮ ምሰራ ነው የሚመስለው። ከዛ በርበሬ ያደረኩበት ሽንኩርቱ ትንሽ በሰል ካለ ውሃውን መጠጥ ካረገልኝ በኋላ በርበሬ ጨመርኩበት። ከዛ አብሬ አቁላላሁት። እዚህ ጋር ደግሞ ቲማቲም እና ሽንኩርት ተጨምራለሁ፣ አይታችሁኛል። ከዛ አብሬ ከበሰለ በኋላ ቲማቲሙን አደረኩኝ፣ አብሮ ተቁላላ። ትንሽ ጨው ጨመርኩኝ። ጨው አላበዛሁም፣ ምክንያቱም በኋላ ላይ ወጥ ስሰራ እየተቀነሰ ስለሆነ የሚሰራው እዛኛው ላይ ጨምራለሁ በሚል ማለት ነው። እንግዲህ እንደዚህ ሰርታችሁ ማስቀመጥ ትችላላችሁ። ብዙ ጊዜ ስለሚናገሩ ሽታው እንደዚህ ለሚሏችሁ ለሚያስቸግራችሁ እንደዚህ ሰርታችሁ አስቀምጣችሁ ከዛ እየቀነሳችሁ ምስር ወጥ ሊሆን ይችላል፣ ድንች ሊሆን ይችላል፣ እናንተ የምትፈልጉትን አይነት ነገር። ይሄ ለዳቦ ፍርፍርም መሆን ይችላል፣ የጾም ፍርፍር መስራት ለምትፈልጉ ማለት ነው። እንደዚህ አይነት ነገሮችን በቀላሉ ሰርታችሁ ሱጎ ራሱ ብቻውን ብትበሉት ራሱ ምርጥ ነው። የኔ ቀንሻለሁ፣ በጣም ነው የሚጣፍጠው ለብቻው ራሱ ማለት ነው። ስለዚህ እንደዚህ አድርጋችሁ እንድትሰሩ ያው እኔ ሙያ አይደለም ያሳያችሁ ያለሁት አይዲያ ነው የምሰጣችሁ። ለምሳሌ ምን ልስራ ምናምን ጾም ሲሆን በተለይ ይቸግራልና ማዳም ቤት በተለይ ይቸግራል ምን እንደምንበላና እኔ ያንዳንዱ ቪዲዮ የምሰራቸው ለእናንተ ሀሳብ አይዲያ ነው የምሰጠው፣ ሙያ አይደለም ማለት ነው። ስለዚህ ቻናሌን ሰብስክራይብ ማድረግ ቤተሰብ መሆን እንዳትረሱ። ላይክ ከተመቻችሁ አድርጉት ቤተሰብ። እኔ እንግዲህ እንደዚህ በሀራራ ነው ያደረኩትኝ። እናንተ ግን ያው በመቀነሻዎች አሉ አይደለ? 3-4 ቦታ ነው ቀናታችሁ ፈልጉ። በረዶ ቤት ማስቀመጥ ትችላላችሁ። ቶሎ ማትሰሩት ከሆነ ለምሳሌ በየመሀሉ ይሆን ሌላ ነገር የምትበሉ ከሆነ በረዶ ቤት ማስቀመጥ ትችላላችሁ፣ ሲቀዘቅዝ ማለት ነው። እኔ ግን ፍሪጅ ነው ያስቀመጥኩት፣ ምክንያቱም በየጊዜው መስራት ስለምፈልግ ማለት ነው። በቀጣይ ደግሞ እንግዲህ በዚህ ስጎ ሌላ አይነት ነገር እንግዲህ ድንች ወይም ምስር ወይ የሆነ ነገር አብረን እንሰራለን ማለት ነው። ለማንኛውም እንዳትረሱ ሰብስክራይብ ማድረግ። 1000 አስገቡ ቻናሌን 900 ምናምን ደርሷል። ስለዚህ 1000 አስገቡልኝ። ወዳችኋለሁ፣ አመሰግናለሁ ሰብስክራይብ ስለምታደርጉኝ።